ሳይረብሽ በልሳን ብጸለይ ምን ችግር አለ? በልሳኖች የሚናገር ሰው ማህበሩን አያንጽም። ስለዚህ በማህበር ላይ ዝም ይበል፣ ችግር የለውም፣ ተፈቅዷል። አንደኛ ቆሮንቶስ 14 ማህበሩም ሳይረብሹ ለራሳቸው በልሳን እንዲጸልዩ ተፈቅዷል። የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ ብለዋል። ማህበሩን መበጥበጥ ግን አይቻልም ነው። ጮክ ብለህ ለመናገር ሁለት ነገር ማሟላት፣ አንደኛ ሁሉም ሰው ጮክ ብሎ እንዲናገር አይፈቀድም። ሁለት ወይንም ሶስት። እነዛ ደግሞ የሚናገሩት ምን ከሆኑ ነው? የሚተረጉም ካለ በአማርኛ ወይ በምንሰማው ቋንቋ የሚተረጉም ሌላ ተርጓሚ ወይም ራሱ ተናጋሪው መተርጎም ጸጋ ካለው እየተረጎመ ሲያቀርብልን ያን ጊዜ ድምፅ አሰምቶ በልሳኖች መናገር ይቻላል። ከዛ ውጭ ግን ለራሱና ለእግዚአብሔር ይናገር ነው የሚለው። እዛው ማክቶምቶም ነው ይቻለው። አንድ እሱ ነው። እሱም እንግዲህ ምንድነው? ልሳን ከሆነ ማለት ልሳን ከሆነ ይቻላል። ተረፈ ታንግ ኤንድ ባብሊንግ አለ። ባብሊንግ እና ታንግ ይለያያሉ። ታንግ መንፈስ ቅዱስ በሚሰጣቸው ቋንቋዎች፣ በግዕዝ ቋንቋ ልሳኖች፣ በአማርኛ ቋንቋዎች መናገር። ባብሊንግ ግን ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ በ ያወራል፣ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። እና እሱ አይነቱ ለምሳሌ በለድ ስኖ ታንክ ልሳን አይደለም፣ ባብሊንግ ይባላል። ልክ የልጁ አይነት ንግግር። ወይ ደግሞ ሁል ጊዜ 5 ፊደል ብቻ የምታወራው ሁል ጊዜ አምናም ከቻምናም ዘንድሮም ብዙ ጊዜ እንደምለው ለቅሶ ቤትም ሰርግም ቤት ያችን 5 ፊደል ብቻ ከሆነ ታንግ ሳይሆን ባብሊንግ ይባላል። ታንግ ሌላ ነው። ታንግ ፊደላት ተዋቅረው ቃላት ተዋቅረው አረፍተ ነገሮች አሉት። ታንግ ወይም ልሳን ቋንቋ ቃላት ስለሆነ፣ ባብሊንግ የሚባለው ግን ያ ቅድም ያልኳችሁ ነው። ልጁ እንደሚለው ቤት ውስጥ ህጻናት ልጆች እንደሚሉት ቸርች ውስጥ ማለት ነው። ምንንግ የለውም፣ የቃላት አደራደር የለውም፣ አይዘመርበትም። ጳውሎስ በልሳኖች ይዘምራሉ ይላል። ለመዝሙር የማይሆን ግን ሁልጊዜ የሆነች 5 ፊደል እሷ እንድትረዝም አጃቢ ታስገባለህ። ሃሌሉያ። አሁንም እሷን ትላለህ ሃሌሉያ። አሁንም እሷን ትላለህ ሃሌሉያ። ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትሆነው። እሷን ማለት ነው መጨረሻዋ ወይ ሳ ነው ወይ ዳ ነው፣ ከሁለት አንዱ። እሷ ባብሊንግ ትባላለች።